ፀጉሩ ሲያስተላልልሽም በቃ ምን አገባኝ። እኔ ፊት ላይ ሲሆን ብቻ ነው አስተያየት። ግን ደግሞ አስተያየት መስጠት ካለብን ቆንጆ እኮ ነው ቆንጆ ልብሱ። የእኛ እኮ አበሻ ምንድን ተገሽ ሀቢባዬ ፀጉሩ ያምራል ግን ቅባት ብትቀቢው መልካም ነበር ይልሻል። ሙሉ ደስታ መስጠት አይፈልግም። ፀጉርሽ ያምራል ግን እንደዚህ ግን ብሎ ፎሮፎር ካናትሽ ላይ ያለ ይልሻል። ፎሮፎር አናትሽ ላይ ግን ብሎ ያፈርቷል። በቃ ልብሱን ደግሞ ስሚ ሀቢባዬ ልብሱ ያምራል ግን ከሺን መሆኑ ነው የሚገርመው ይልሻል። ኬት እኮ እንደገዛሽ ኬት ገዛሽ እኮ ቢልሽ እኮ ጥሩ ነው ሀቢባ። ከዛ ወይ ደግሞ የሺን ካልሆነ ስሚ አሬ የሺን ልብስ አይደለም የዚህ ነው ብለሽ በሰበቡ ትነግሪዋለሽ። ከዛ ሄዶ ለመግዛት ምን አለበት አቡዬ ከላይ ለብሻ ስታምር ኬት ነው የገዛሻት? ወይ የኛማ አሁን ማወጣጫ ዘዴ ነው። ያምራል ልብስሽ ከሺን ባይሆን ኖር እስቲ አረ አይደለም ከእንትን ነው ስትይ አወጣጭ ማለት ነው። ገባሻ? በጣም ብዙ ነገር ነው የሚጠቀሙት። ምንም ግን የሚያስጠላው ሰውን ከመሬት ተነስቶ ሳይነካሽ መንካት በጣም የሚደብረው ነገር። አንድ ሰው በራሱ ዓለም እየተደሰተ ጌም እየተጫወተ ለማኝ ማለት ሀብታም ለሰጠ የድሃ ቂጥ ተንቀጠቀጠ ያለ አባባል ታ ዲወራረት ሀቡ በቃ አውት ኦፍ ኖዌር በጣም በቃ የጀለሲ እኮ ጥግ እኮ ነው። እንደዚህ ሳይንኩሽ ላይክ ምንም ሳደርሽባቸው የሚደርሱብሽ ሰዎች። ሰውም እኮ ማቡ ይታዘባል። ታውቂያለሽ አይደለ? ሰውም ይታዘባል። የሚያየው ሰው ምናልባት እዛም ትክክል እዚህም ትክክል ሊሉ ይችላሉ፣ ግን ይታዘባል አይቶ። ምንም እኮ ሳደርስባት ነው እንደዚህ ያለቻት ይላሉ። እና ያስጠላል። ብቻ ቲክቶክ እንዳለ በጣም ቅናተኛ ይበዛዋል። አይ ማለት እኔ ሰው ዝም ብሎ ሳይነጋሽ ጉብ የሚሉት ነገር ነው እኮ እንትን የሚለኝ። ላይክ እኔ አሁን ለምሳሌ ሰው ለሰጠው አሁን ሀቡ መጥቶ ጊፍት የሚሰጥሽ ሰው አልደነዘዘ፣ አላፈዘሽው፣ አልጠነቆልሽበት፣ አልደገምሽበት ያውቃል እኮ የሚያደርገውን ነገር። በግድ አምጣል አልሽውም እኮ አይደል? ላይክ መጥቶ ሲያልፍ ይወድሻል፣ ይሰጥሻል፣ ያበረ ግን አያስቡም። አሁን ሀቢባ ቁጭ ብላ ስንት ስራ ሰርታለች፣ ስንት ሰው ረድታለች፣ ስንት ሰውን ስትረስ ያለባቸውን ሰዎች ስንት ሰውን አቅርባ ሰው አይቷቸው ማያቅ አውርቶ ማያቅ ገብተው ስንቱ ተረድቷል። እና ብትጠቀም ምን ችግር አለ ብሎ አያስቡም። ምን እንደሚያስቡት ይኸው ዘርፋ በቃ ስም ማጥፋት እንዴ። ሀቡ እኔ እኮ ማን ነው እስኪ 8 ሰዓት ሙሉ ላይቭ ላይ ስትሪም የሚያደርግ? በጣም እኮ ነው የሚያማው። እንደውም ሀቢባ ማለት ነው እኛ እንደውም እየተዝናና ምናምን ነው 8 ሰዓት። እርዳታ ደግሞ ሲሆን ከሰው ጋር መጨቃጨቅ አለ። እርዱ አትርዱ ኮመንት ይመጣል። ሌባ ገዝታለ እያጫጫኸብሽ ይመጣል። የቤቱን ጣጣ ያ ሁላ እንቅልፍ ይመጣል። ይደብርሻል። ይህ ሁሉ ነገር ተቋቁመሽ ሰው ታግዣለሽ። ገባሽ? እና ለዚህ ደግሞ ምን ችግር አለው? ተበርታች እንዴ። ነጮች ምናምን የሆነ እኮ ላይ ስራ ላይ የሆነ ነገር ስትሆን ማበረታቻ የሆነ ነገር ያደርጋሉ። እንደ ትልቅ ነገር ለምን እንደሚያማቸው አላውቅም። እና ቁጭ ብዬ እያዝናናዋቸው ስንት ስትረስ አለ ሀቡዬ እያሳቁ እየተዝናናው እያጫወትኳቸው ተሰብስበው እቃቸውን አጥበው ምግብ ሰርተው ልጆቻቸው ምሳቃ ሸክፈው ከባላቸው ጋር አንዱ ለሱ ዙር ሄደው ብኝ ላይ ስንት ነገር አድርገው አቡዬ አስበሽዋል? እንዴት ታይ አዝናንተሽናል እስኪ እንኪ ብሎ ደግሞ ሀብታም ደግሞ መዝናናት ይወዳል፣ መጫወት ይወዳል። በቃ አላል የሚሳቅ ነገር ይወዳል። ጣል አድርጎ ለሄደው ሀብታም እውነትሽ ነው የደሃ ቂጥ ያፏጫል። ለምን እንደሆነ አላውቅም። ሰዎች እኮ አይደለም የሚሳደቡት ማይሰጡ ግን ምኞታቸው ላይቫቸውን ከፍተው እነሱም እኛ እንደሚሰጠን ቢሰጣቸው ምኞታቸው ነው። የህይወታቸው አንዱ ላይ ያገባ ሌላው ገገባ። እኔ በጣም ሳይኮሎጂካሊ እረዳቸዋለሁ። የኑሯቸው ሁኔታ ሊሆን ይችላል፣ ወይ ደግሞ ባሏ አይፈቅድላትም ቲክቶክ እንድትጠቀም ይሆናል። ገባሽ? ባሏ ከፈቀደ ነው ሶሻል ሚዲያ ላይ ፖስት እንድታረግ ላይቭ እንድትገባ እንድትጠቀም አልፈቀደላትም ይሆናል። ስለዚህ የአንቺ ባል ባልፈቀደው እኔ ምን አገባ የሚሰደበው ባልፈቀደልኝ እንድጠቀም እና የአንቺ ባል የምትሰድብኝ አብዛኛው ባይዘው የሚሳደበው እድሉን ያላገኘ ነው። ላይቭ ገብቶ ጌም መጫወትም ጊፍት መጠቀምም ይፈልጋል፣ ግን የላይፍ ስታይሉ የህይወቱ ሁኔታ ስላልፈቀደለት ያንን ያልፈቀደውን ሰው በቀን እኛ ላይ ይወጡታል። እኛም በመስገን ግን እኮ እውነታቸውን ሀቡ እስኪ ግን አስቢው ማለት ነው። እንደውም አንቺ እያገሽ ምናምን ነው። እኔ አሁን ቤታ ቁጭ ቤት ጥፍሬን ተሰርቼ ተቀባብቼ ቁጭ ቤት እየለፈለፍኩ ማለት ነው እየቀባጠርኩ እቃዋን አጥባ ምናምን ጨርሳ ስታኝ አሁንም ላይቭ ላይ ነኝ። የልጆች ትምህርት ቤት ምሳቃ ተከታቶ ትምህርት ቤት አድርሳ ስትመጣ አሁንም ላይቭ ላይ ነኝ ተቀምጬ። ቤት ተጸዳል ቤቷን አጥታ
በጣም እኮ ነው የሚያናድደው ሀቡ። እንዴ እኔ ሁሉ ስራ ዘርቼ ዞሬ ስመጣ እሷ ተዘብዝፋለች። ምን አይነት ኑሮ ቢኖር ደግሞ ትቆጥራለች። አፈር ቢሉሻል አቦ አፈር ያስበላሽ እንዴ አፈር ያስበላሽ መታ እንደው ምን እንዳለች የቁም ሬሳ አለች። ሬሳ ነው ወይ ባለች የሚገንዘው አልኳት። ሬሳ ብቻ ነው የሚታይሽ። ወይኔ ጉዴ! ምንም ሳላረጋ መታ የቁም ሬሳ ቤታ ተመለች። አቦ ግን እኮ ብታይ እኮ ብዙ እኮ ታሪክ እኮ ነው ማምላክ የሚመጣው የሚሄደው የምታየው አስታችሁ እንጂ ቤታ አይታሽ ወይ እንደሷ ጥፍሬ ያላማረ ጥፍሬን አልተሰራው ወይ እንደሷ ሂዋን ሄሪን አልቀያየርኩ ወይ እንደሷ እንደዚህ ሴክስ ያለው እንኳን አላማረብኝ ወይ እንደሷ ቲክቶክ ላይቭ ከፍቼ አልተዝናናው። እዚህ ጋር የሚታጠብ ዕቃ ተጠራቅሞ እዚህ ጋር የሚታጠብ ልብስ ተጠራቅሞ እዚህ ጋር ቤቱ ቆሽሾ ብላ ንዴቷን አንቺ ላይ ነው ማውጣት የምትፈልገው። ገባሽ? ትክክል። እንዳንቺ መሆን ፈልጋ ግን አልቻለችም። ህይወቷ አልፈቀደላትም። ማድረግ የነበረባት እኔ እሷን ብሆን ላይፌን አስተካክዬ እንዳንቺ ለመሆን እጥራለሁ። ገባሽ? አንቺ ያገኘሽ ለማግኘት ራሴ ላይ እሰራለሁ። ላይፌን ለማስተካከል ባሌን ለማሳመን እንድጠቀም እንዲፈቅድልኝ አንቺን ከምሰድብ አንቺን የምሰድብበትን ደቂቃ ባሌን አሳምንበታለሁ እንዲፈቅድልኝ ላይቭ እንድጠቀም ቲክቶክ እንደወጣ እንድሰራ እንዲፈቅድልኝ እድሌን እንድሞክር። አንቺን ሰድቤ ምንም አላመጣማ። ግን ልክ ሲሰሩሽ አንጀታቸው ቅቤ ይጠጣል። እኛን ሲሰድቡ ትንሽ በረድ ይላል። በተለይ ደግሞ አንብበሽ ከተናደድሽላቸው ደግሞ አንጀታቸው ቅቤ ይጠጣል። ደግሞ ላሽ ካልሽ ደግሞ ደማቸው እደታ ኮፒ ፔስት ኮፒ ፔስት ኮፒ ፔስት ኮፒ ፔስት እንድታይ ሀቡ ደግሞ ስሉናለ ደግሞ ሀቡ ምን እንደሚሉ እንደሚያስቀኝ ታውቂያለሽ? 3400 ሰዎች ስራ ፈት ተዘብዝፋችሁ ታያላችሁ ብሎ ይቆምጣል። እኔ ቤትም እንደዛ ነው የሚሰፉት። ከዛ ወሬኞች ምን እያደረጋችሁ ነው? አንቺስ ምን እያደረጋችሁ? አንደኛው ኩራሱ ነው። ለምን ይጽፋል አቡ? ልክ አይቶ ይህ እነዚህ ወሬኞች ብሎ ካርጎ ያወጣል። ጽሁፉ ደግሞ ኮፒ ፔስት እንዲታይለት ፍቅር ብቻ እኔ ይሄ መንሱር አካውንት መንሱር ሌላ ሰው ነው። የመንሱር አይደለም። አይ ሌላ ሰው ነው። አይ ኮመንትማ ካነበብሽ አቡ ታብጃለሽ። በጣም እኮ ነው የሚያሳብዱት የሚጽፉት ነገር። አለማንበብ እኮ ነው አለማንበብ። ይግኖር በቃ ኮመንቱ ክፍት ነው የፈለጋችሁት። እኔ እንዲህ ነው የምላቸው እኮ ኮመንቱን ክፍት እስካልኩ ድረስ የፈለጋችሁት ደግሞ ኮመንት መብት አላችሁ። ኮመንቱ እኔም ያለማንበብ መብት አለኝ። እኔም መብት ይጠቀማል ነው እናንተ መብት አቡ ጦር ሜዳ ነው እንዲህ ያለን ደግሞ ጥያቄ ልጠይቅሽ ብላ ጽፋለች። ውዴ ኮመንቱን ክፍት ያደረኩት የፈለግሽው እንድጽፊ ነው። ለምን ሀቡ ደግሞ በጣም የሚያናድዱኝ ባህሪ ማለት ሀቡ ብሎ ደጋግሞ ይጽፋል። ሀቡ ፈለገችሽ ወይ ሀቡ እንዲሆነች እኮ አይሉም አይደል? ዝም ብሎ ስም ይደረደር ነርቬን ነው የሚነኩኝ። በቃ እሺ ምንድን ነው ችግሩ ንገሩኝ። ዝም ብሎ የሰው ስም ይጽፉብኛል ሜንሽን እያደረጉ። ከዛ አንቺ ገዛ ሰው ጋር ጠራሽኝ ብለሽ ስትሄድ ኧረ እኔ ያልጠራሁሽም ቤታ ትጠራሻለች ብለውኝ ነው እኮ ይላሉ። በቃ የሚሰሩት ስራ እረፍት የላቸውም። እንዲህ የሚላሉ ደግሞ በጣም ነው የምታስጠይኝ ግን ታውቂያለሽ ግን ይላሉ። ገዛ ቁጭ ብላ ያዩሻል። አስጠላ ብለው እየኮመቱ እስከታዩ እኔ እንደኔ እኮ ደማቸው የሚያፈላቸው ሊመልሽ እያየሁት ደጋግመው እየጻፉ እኔ አወራለሁ፣ እኔ ሌላ ወሬ አወራለሁ፣ እነሱ ይጽፋሉ፣ ኮመንቱን ይጽፋሉ። እኔ ድሮ አልኩሽ እኮ ሀቡ ብዙ ስድብ የተሳደብኩትኝ መጥፎ ቃል ከአንደበቴ የወጣው ምናምን በኮመንት የተነሳ ነው። ኮመንት እያነበብኩኝ ማለት ነው ላጥ አድርጌ እናገራለሁ። ክፉ ጎረቤት አያሳጣች ሪከርድ አድርጎ ለክፉ ቀን ያስቀምጥልሻል። አሁን ትንሽ ተሻሻልኩኝ። ትንሽ በፊቱ ትንሽዬ እንጂ አሁንም በሽታ እስኪ ሀቡ እያስተምሪኝ ማር ነው አሁን ካፍሽ ጠብ የሚለው እንዴ ስሚ በቃ ልክ ሲመጡ ሀቡ የኔ አሁን በስክሪን ውስጥ አንቺ ግማት አማለሽ ይሉሻል። በምንሸተትኳቸው ሀቡ በምናት ፈልጎ ላይብሽ ላይ ገብ
አንቺ ግን ማታ ማንሽ ሲላስብ አንቺ ግን አስበሽዋል። አንቺ ግን ምናምን ብስብስ ይሉሻል እንዴ? እኔ እነዚህ ሰዎች አሁን መጨረሻ ላይ የወሰንኩት ወንደላጤ ናቸው። የ3 ቀን ካልሲ እየሸተተ መሆን አለበት በእኔ የምታሳብበው። እኔ በስክሪን ውስጥ አልሸት በቃ የሚጽፉት ጽሁፍ እኮ በየሱ እንዴ የራስህ ካልሲ ቼክ አድርጊው እንድላቴ ካልሲ ይቺ ልጅ ግን ማላይበት የት ሊድ ይላሉ። መቶ ብሎክ አድርጎ አይገረም ማላይበት ይቺ ልጅ ግን የት ሊድ ብሎክ እኮ ማድረግ ይችላሉ እኮ ሀቡ ብሎክ የሚባል ነገር እንዳለ አያውቁም እንዴ? እቺ ልጅ ማላይበት የት ሊድ ጀስት ብላክ ከዛ አታይም። ከዛ ወይኔ ለእሷ ስል ደግሞ ኮመንት ላይ ተሻችኋል። አቢባ አሁን አንቺን ሰው ይፖስትሻል አይደል? ከቤቷ በቦልካት ደግሞ እናንተን ቦልኬ ጨረስኩኝ። ምኑ የት ቦታ ሊያት ይሉሻል። ሰውን ሁሉ መቦለክ ነው እንግዲህ አንቺ የሚፖስትሽን እኮ አንቺን የሚፖስት ሁሉ መቦለክ። አንቺ ማየት አልፈለገ ሰው እኮ ማየት ካልፈለገ ማድረግ ይችላል። ግን የሚሰዱሽ ሰዎች ይወዱሻል። ስለሚወዱ እኔ አሁን ያመንኩት ያ የሚሳደቡ ሰዎች አቡ እግዚአብሔርን የሚወዱ ናቸው እንጂ እኔ አሁን የጠላሁትን ሰው ለደቂቃም ቁጭ ብያ ላይ ቅፍፍ ነው የሚለኝ። ቦልኬው ነው የሚወጣው። እኔም የሚደብረኝ ሰው ለምን ራሴን ረብሻለሁ? የሚደብረኝ ሰው በማይ እንኳን የሚደብረኝን ሰው ተይና አቡ የምወደው ሰው ከሆነ ወሬው ምናምን ግን ሸሸት ካላለ ማዳመጥ አልፈልግም። አቡ ግን እኮ ቤታ ስሚ እንደሚጠላሽ ሰው ግን እንደሚጠላሽ ሰው የሚከታተልሽ ሰው እንደሌለ ታውቂያለሽ? ኤቭሪ ስቴፕሽን የሚከታተለው በጣም የሚጠላሽ ሰው ነው። ይገርመኛል። ፍቅር ይዛቸዋል። ይኸውልሽ ምን አወራች አንቺ ላይ ሚስቴክ ለመልቀቅ አንቺ ላይ እንደዚህ አይናቸውን ከፍተው ቁጭ ብለው ካፍሽ ምን የሚወጣውን ቃል በምን ሰንጥቄ ከህዝብ ጋር ላጣላት ምን ብሎ ቁጭ ብሎ እንደሚጠብቅ ጠላትሽ ሳያስበው ፍቅር የሚይዘው የለም። ሆኝበታል። እኔ አቡ ካለኩኝ አለ እኔ ከደረሱብኝ ሆነ ለመናገር እስከ ዶቃ ማሰሪያቸው ድረስ እያስጨፈርኩ አስታጥቃቸዋለሁ። ግን ያነካኝን ሰው ግን በቃ ዶቃ ማሰሪያው ድረስ አስታጥቀዋለሁ። ካልነካኝ ግን ምን አገባኝ አቡ ምን አገናኝ? ሲነኩኝ ነው የማልወደው። በቃ የሆነ ስነካ አልወድም። ያ ነው እኔ የሚያንገበግበው። በማያገባው የማይገባ ሰው ደስ ይለኛል። በማያገባሽ አትገቢም። ካልተነካሽ አትናገሪም። ምን አገባኝ አቢባ ምን አገባኝ? ወንድልሽ ባህሪ ለሰው ተደረበሽ አትጣይም። ራስሽን ችለሽ የቆምሽ ነሽ። በቃ ይሄ ነው ትክክለኛ ነገር። ለሰው ተደረበሽ መጣላት የለብሽም። ራስሽን ችለሽ ቆመሽ የለካሽን ታስታጥቂዋለሽ። አያለው አባ ለምሳሌ አንቺ ጓደኛዬ ከሆንሽ በጣም ቤስት ፍሬንድ ከሆነ የምንቀራረብ ከሆነ ያለ አግባብ ሰው የሚተችሽ ከሆነ በመሀል ገብቼ ኖ ምናምን እላለሁ። ከዛ በተረፈ ተደረበሽ መሳደብ አይደለም። ነገ እኔና እሷ ስንታረቅ አንቺ ማን ትቀሪያለሽ እኮ አልኩሽ እኮ። ግን አሁን ለምሳሌ ሶሻል ሚዲያ ላይ የምወዳቸው ሰዎች አሉ አይደለ? ሰው ሁሉ ስለተነሳባቸው እኔ አብሬ ተነስቼ አልቀጠቅጣቸውም። የራሴን አስተሳሰብ ነው የምመራው። ለመጣላት ማለት እሱ ነው። የራሴን አስተሳሰብ። ከዛስ ደግሞ እንድትሳደብ የሚተነጉልሽ ጥቅም ፈላጊ ተጠቀምሻ አትናገሪያትም አትናገሪም ይልሻል። የምን ሰው ሲጣላ ደስ የሚላቸው ሰዎች አሉ። በጣም አብዛኛው ሰው አቡና እሷ እንዴት እንድንጣላ ይልሽ እሷ ጋር ሄዱና ምን ይሏታል መሰልሽ ማለት ነው ቤታ እኔ ማለት ነው ይልሽ በውስጥ ራሱ ነገር የቤታ ላሽላት አንድ ቀን ትዘረጥጥሽ ማይሉኝ ነገር የለም። ለቤታ ማይሏት ነገር የለም። አቡ እኔ ጋር ደግሞ ይመጡና ማለት ነው ምን ይላሉ? አንቺ እኮ እሷ ከሰው ጋር እንድትታረቂ አትፈልግም ከሰው እያገለለች ነው ምናምን ይላሉ። እኔ ቁጥ ተደረበሻትጣይም ለማለት ፈልጌ ሳይሆን ከመንጋጋ አትሆኝም። አንድ ሰው የሆነ ሰው ሰው ላይ ተነስተሽ አስተያየት ስትሰጪ ስለሰው ተነሳበት በጣም ብዙ ሰዎችን አይቻለሁ እዚህ ቲክቶክ ላይ አንድ ሰው ላይ ሰው ሲነሳ የሚገለበጡ ተገለባ በጣም ሀቢባ እናቴ ትሙት ሰው ላይክ አሁን ቀን የሚጠብቁልሽ ቀን ይጠብቁልሻል። በጣም የሚገርመኝ ነገር ሆ ብለህ ምንም እኮ ፐርሰናሊ ምንም ሳትደርሽባቸው ቀን ጠብቀው ብቻ የሆነ ሰው የሆነ ነገር ስላለ አንዱ ለሰው ተነስተው የሚሳደቡ ሰዎች ናቸው እዚህ ቲክታክ ላይ በዙት። ለይታ እኮ ነው ለላይክ እግዚአብሔርን ለላይክ እና ለቪው ነው በቃ ሌላ ምንም ነገር የለውም። ራስን መካድ እኮ ነው ይሄ። ለላይክ ለፎሎ ለቪው ብዬ ህሊናዬን አልሸጥም። ራስን መካድ ነው። ያላመንኩበትን ነገር ለፎሎ ለቪው ለላይክ ብዬ አላደርግም። በፍጹም አልወድሽ ሆነ አልወድሽም አላወራሽም። በቃ ቤትሽ አልመጣም። ቤቴ ስትመጪ አይቼ እንዳላይ ያልፍሻለሁ። እኔ የማልወድሽ ከሆነ ምንም ማስመሰል አይጠበቅብኝም። ላይፍ ኢዝ ሾርት
አንዴ ኖሬ መሞት ነው የምፈልገው እዚህ ምድር ላይ። የወደደ ይውደደ ይጠላኝ ላይ ለምን ብሎ ነው ማስመሰል? ለምን አንቺ በእውነት ሁሌ ሀቢባ 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 ጥሩ ናት ስትይ ኖረሽ እኔ የሆነ ስህተት ስራ ግልብጥ ብለሽ ሙሉ ያወራሽን ነገር ተመጥቶና አስመሳይ ነሽ። መጀመሪያ ማጥቶጂ ነበር። ስለዚህ ማሽ ጉድ ደቅኖብሽ ነው ሀቢባ ሀቢባ የምትይው ለፎሎ ለቪው ብለሽ የኔ አድናቂዎች እንዲወዱሽ ብለሽ ምን ያደርግልሻል? ፌክ ነገር ፎርዋት ላይፍ ኢስ ሾርት። ትክክል ኖረን እንሞታለን። ቀናችን እዚህ ጋር ቁጭ ብዬ ልሞት እችላለሁ። ስለዚህ ለምን ብዬ ነው ማስመስለው? ራሴን ሆኜ የወደደኝ ውደደኝ ያልወደደኝ ገደል ይግባ ምን ያደርግልኛል? ከነማን ነገር የወደደኝ አከብራለሁ፣ እቀበላለሁ። ግን ይሄ ማስመሰል ማስመሰል ማስቃረጥ ምንም ነገር ይቀርባል። ረጁ ፍትህ እየጠየቁልሽ ነው። ረጁ አውሪ እስኪ። ረጁ ለምን ታዛቢ ናት ወይ ይላሉ። ታዛቢ ናት ወይ? እንዴት አደራችሁ? እንዴት ናችሁ? ቤታ እንዴት ነሽ? አብዬ እንዴት ናችሁ? ሰላም ነው? አንደራረግም ይገርምኛል። ተቆጣጥባችሁ እግዚአብሔርን አውቃለሁ፣ ግን አሁን ፎሎ ተደራረጉ እንተዋወቃለን። እኔ ባለፈው እንደውም ግራ ገባኝ እና ለኩዊን ነው እንደውም ኩዊን እች ልጅ ትጠላኛለች እንዲህ አልኳት። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ለምን እንደሆነ አላውቅም። ብዙ ጊዜ ስንገናኝ ፎሎ በመለስን ልብ አይልባ አንዳንድ ሰው ፎሎ ምን ይገጣጠምብኛል መሰልሽ? እኔ እና እሷ ወይ ለአራት የሆነ ቦታ እንገናኝና ስትወጣ ያጋጥመኛል፣ ቶሎ ስትወጣ ያጋጥመኛል። ከዛ ኩዊን አይ ቲንክ ትጠላኛለች። ለምን እንደሆነ አላውቅም። ወይ በኢየሱስ ስም ኧረ በስመ አብ ወላሂ በምን ደረሰሽብኝ? ምን አልከኝ? እኔ ደረሱብኝንም አልጠላም ማለት እውነት። አሁን ፎሎ አድርጌሻለሁ በይመልሽኝ። ይሻላል። እንዴት ናችሁ? ግን ባይዘው እኔ ብዙ ሰዎችን አይቻለሁ። አንዳንድ ሰው ልብ አይልም። አሁን ለምሳሌ ቤታ ልብ አትልም። ፎሎ ማርያም ያወቁሽ ግን ፎሎ ባክ አለማድረጋቸውን የማያውቁ ሰዎች አሉ። ሰላም ነው። ዛሬ ጥሩ ርዕስ ነው። ስለ እንትን ኧረ ቢስሚላ እኔ ማይመጣና ስለ አስገራሚ ኮመንቶች እያወራን ነበር፣ እየሳቀን የነበረው። አንቺ ጋር ብዙ አስገራሚ ኮመንት አይጠፋም። ያስገራሙ ኮመንቶችን ያናደዱሽን ነገር እኔ ጥርር ያለ ኃይለኛ ገበያ ላይ ሆኜ ድንገት ነው ማየው። አንቺ ጥርስሽ ይሉኛል ማለት ነው። እኔ ዓለም ጤና ልጅ ነኝ። ጥርሴ ብልት ነው። ጥርስሽ ያን ሰዓት ደግሞ ደሜ ነው የሚፈላው ማለት ነው። እናንተ ከየትኛው ምድር ነው የመጣችሁት ነው የሚለው። በቃ ከየትኛው ዓለም ላይ የመጣ ሰው ነው ብልት ጥርስ የማያውቀው? ከዛ ቤት ያለችው ቅድም ማለት ነው ጥርስሽ ይላሉ። አሁን ቅድም ቤት ያለችው ማለት ነው ጥርስሽ ሲሸት ማሬ፣ እኔ ቀጥታ በማብራሪያ ነው። በጠዋት እንደተነሳሽ ቀጥታ ወደ ስልክ አትምጪ። ብድግ አልሽ አይደል? ተነሽና ሽንት ቤት ግቢ፣ ታጠቢ፣ ቦርሺ። ከዛ በኋላ ነው ወደ ቲክቶክ የሚመጣው። ቀጥታ ዳይሬክት ገብተሽ የራስሽ ሸቶሽ ነው በቃ መልስ። ቤታ እኔ ማለት ወንድ እኔማ አሁን መጨፈር እንዳልኳቸው ተገር ስለ በርበሬ፣ ስለ ሽሮ፣ ስለ ሽቦ የሚያወራ ሰዎች ባለትዳሮች፣ ስለ ደግሞ ላይ ሲመጡ ታውቂያለሽ፣ አራቦ ምግብ አትሰሪ ተዘብዝፈሽ ቤት አታጸጂም ተጎልተሽ የሚሉ ባለትዳሮች ናቸው። ለይቻቸዋለሁ። ስገሚ ስሸች የሚሉ ደግሞ እንደላጤዎች የ3 ቀን እርጥብ ካልሲ አልጋው ላይ ያስቀምጣ ድረስ ነው። ባሻቡይ ትክክል። ቤታ ለምን እንደተገሽ የሰው ልጅ ዓለምን የሚያየው በራሱ መነጽር ነው። አንዲት ሴት ቲክቶክ ላይ ጆይን አድርጋ አንቺ ተጎልተሽ አትሰሪም ስትል እሷ ስራ ስለበዛባት የሚታጠብ ዕቃ የሚሰራ ምስር ወጥ የሚለቃ ምስር የሚጸዳ ቤት የሚታጠብ ምናምን ስለተከመረባት አይምሯን የተቆጣጠረው ቤት ውስጥ ያለባት የስራ ብዛት ነው። ስለዚህ አንቺ ተጎልተሽ ስትል እኔ ሁሉ ስራ እያለብኝ ሴት ተጎልታ አንድ ሴት ተነስተሽ ቤትሽን አታጸጂም ወይ ምግብ አትሰሪም ወይ ትልሻለች። ወንድ ላጤው ደግሞ የቆሸሸ ካልሲ የቆሸሸ ቤት የሚያየው ሶስት ቀን ሙሉ ያላበውን ካልሲ እርጥብ ሲሆንበት ነገ ደርቆ ለብሰዋለሁ ብሎ አንጠልጥሎታል። ያ ካልሲ 8 ቀን ይለበሳል። ረጁ ስለ ደግሞ እቺ ልጅ ምንም አይጥመኝ የሚሉሽና ገብቼ ሳይ ቀልዶ አይጥመኝ፣ ጫወታው አይጥመኝ ምንድናት ብሎ ከዛ ቀስቲ ቆይ ማናት ብዬ ገብቼ ሳይ ፎሎ ያረገችኝ የሰው ቤት ግድግዳ ላይ ተለጥፋ ፎቶ የተነሳች
ሰው የሆነ ግብድዬ መነጽር አድርጋ ፎቶ የተነሱ ይሄ ሜካፕ ፈረደብህ። ሜካፕሽ በጥብጣ ጠጣው አንዳው ሲያልፉ ሆና ማለት ሜካፕሽ ሰባት ጥብኛ ጋግረ አብላቸው ለተራቡት። እኔ በቃ አቡ በቃ ምንም የሚቀራቸው ነገር የለም። ሶችሽ በጣም ነው የሚያስቁት። ፈታ ያደርጋል። አሁን መጥቶ ሜካፕሽ ዱቄት ይላል። ዱቄት ምን ነው ጥብኛ ማረ ጋግረ ብላው ከፊቴ ላይ አንስቀለዋለሁ። ምን አባቴ ላርጋቸው አቡ እንዴ በቃ ጥብኛ አድርጎ ወይ የሆነ ነገር በጥብጣ ጠጣው። ሌላ ምን አደረገ? ምን አገባውን ስለፊት የገባሽ ምን የማይጨንቃቸው ጸጉርሽ አቤት ጸጉርሽ ሸሽቷል። የእሱ እኮ ብታዩ የቂጡ ስንጥቅ ላይ ነው ያለው ጸጉሩ ሸሽቶ። እነዚህ ሰዎች ብሎክ ማድረግ እኮ መዝናኛ ማጣት ነው። አዎ የእነሱ ኮመንት ባይኖር ኖሮ ማን ያስቀን ነበር? አሁን እኔ 66 ይኛል ማስክ ስላረኩ ምን ለምን እንዳረኩ አያውቁ። ምን ለምን 66 እያሉ ኮመንቱን ይሞሉታል። 777 አይሻላችሁ ናቸዋል። አፍንጫሽን ለማስተካከል ነው አይደል ያደረግሽው? ይህን ጎራዳ አፍንጫሽን ለማስተካከል። አዎ ሰርጀሪ ተሰርቼ አፍንጫ እንዲስተካከልልኝ ነው። ቁስሉ ሲድን አውልቀዋለሁ ማስኩን ነው። ደጋሚ መጡና ድጋሚ 555 እኮ 555 አይሻላችሁ? 777 አይሻላችሁ? ይጽፋሉ። ከዛሬ ድረስ ይጽፋሉ ቪዲዮዎች ላይ አይዶንት ኬር። አንድም ሪፕላይ ማላረግም ዲሊት ማላረግም ይቀመጡ እና ምንም ሳይገባቸው ነው የሚኮምቱት። አንዳንዴ አቡ ደግሞ እኔ አንዳንዴ ማለት ነው ኮመንታቸውን እንደልትባቸዋለሁ። ሌላኛው ቪዲዮ ነውና የት አለ ኮመንት ቅድም የጻፍኩት ለምን ታጠፊብኛለሽ? አቡ እኔ ገብርኤል ሌላኛው እኮ ላይ ነው ሄደው እኮ ፈልገው ኮመንታቸውን እየገቡ ያውታል። እንቁላል ጣል ብለው ኮመንታቸውን እየገቡ ያውታል ማለት ነው። መደለቱን ያወቁት አቡ እግዚአብሔር ነብሽ ማለት ነው። አታው አንቺ ምን ትፈሪያለሽ? ፈሪ በራስ መተማመን የለሽም? የታለ ኮመንቴ ብለው አቡ ይጠይቁኛል። ኮመንት ነይማ ጥፍት አድርጌባቸው እኮ በቃ ድብና እኔ ደግሞ አንዳንዴ እንትን ስል ማለት ቁጭ 500 ኮሜንት ከሆነ አጠፋለሁ። አቡ ተጨጓራች ህዝቡ ሀቢብ ቤታና 2020 ማለት ቤታንና ኩንቶን አስታርቂያቸው እያሉኝ እና ብዙ ስለሆነ ያረጋግቻሉ። ዝም ብለው ነው ፍቃድሽ ከሆነ ልጥራት። አይ ነው እኔ የሰው ስሜት አከብራለሁ። ሰው አላስገድድም። የኔም ስሜት እንዲከበርልኝ ስለምፈልግ የሰው ስሜት አከብራለሁ። ፍቃድሽ ከሆነ ልጥራትና አይ ነው ተከርኑ ሰላም ጥያቄ ስለሆነ ኧረ አስታርቂያቸው። ቤት ተታረቂ ማሪ በእናትሽ ይታረቁና ከዛ በቃ እንዲሁ እንደተከባበሩ ይቀመጣሉ። ችግር የለውም። ሁሉ ሰው ድምፅ እየሆነ ማሪ ከህዝብ በላይ አይደለሽ። ረባት ዘርበት በአንድ ህዝብ ነኝ። ታረቂ ማለት አንዱ ሙሉ በአንድ ህዝብ ነኝ። አቡዬ ይታረቁና እውነት አትቀይር። ይታረቁና እንደተከባበሩ ይቀመጣሉ። መታረቅ ማለት እንደ ድሮ መሆን ማለት አይደለም። በቃ ክብሮ አትነጋገሩ። ከተታረቃችሁ ሰላም። አቡዬ ልንገርሽ፣ እኔ አሁን አንቺን ካወቅኩሽኝ ማለት ነው ዲቦራ ባህሪን ታውቃለሽ። ካወቅኩሽ ወይም ወድሽ ከነበረ ምናምን ጥሩ ቀረቤታ ካለን እማንስማማ ከሆነ በሆነ ነገር ማንስማማ ከሆነ ምን አረግሻለሁ መሰለሽ? ብሎክ አረግሻለሁ። ምንም ክፉም አልጽፍም፣ መጥቼ አልናገርሽም፣ ወጥቼ ማልሰድብሽም፣ ብሎክ አረግሻለሁ። በቃ ይሄ አንድ ትልቅ ነው አይደለም? በቃ ከዛ ሰው ጋር እኮ ግን ያ ሰው ብሎክ ስታደርጊው ግን ብሎክ ተደረግኩ ብሎ ላይክ ከዚህ በፊት እንዲህ አይነትን ጥላቻ ነበረው እንደ እስክል ድረስ ገባሽ? ያ ሁላ መንገድ ርቀት ከሄደ ሰው ጋር እኔ አልፈልግም። በቃ እንደፈለገች እሷም ሪከርደር ናት እንደፈለገች ትፖስት፣ እኔም ደግሞ ላይቭ ላይ ቁጭ የማወራ ሰው ነኝ፣ አወራለሁ። እንደዚሁ እንቀጥላለን እንጂ እኔ አንድ ቀንም ይኸው ማርያምን ሀቢባ ማርያምን አንድ ቀን የመጀመሪያ ቀን ጣላን ቀን ስሟን አነሳው። ከዛ ወዲህ አንስቼ ማላቅ እስከ ዛሬዋ ቀን ድረስ ነው የምልሽ። መቼም አላነሳምም፣ ወደፊትም አላነሳም። እንደፈለገች ሪከርድ አድርጋ እያወፈረች እያቀጠን እያዝረከረከች ለጥፋም እንደዛ እንደምታደርገው መቀጠል ትችላለች። እኔ ችግር የለብኝም።
እዚህ ቲክቶክ ላይ እንደማውቃት እንደሌላው ሪከርድ ደስ ስለምትለኝ ምናምን ማውራት ልጅ ነበረ። የሆነ ሰዓት ላይ ኮመንቷ ላይ ማይሆን ነገር አየው። በቃ ቦለኮት ከዛ የሆነ ነገር ፖስተች። በዛ ተደባበርን፣ አለቀ በቃ። አዎ ግን እኮ ያው ሰው ነው የማይሳሳት የለም። ይቅርታ ትጠይቅሻለች፣ ሰላም ትፈጥራላችሁ። 903 906 ነው። አይ አቦዬ አንድ ሄደ ሰው ምንድነው ገድሎሽ ሄደ ሰው የሚመለሰው ሊቀብርሽ ነው ትላለች። እቺ ደግሞ የአባባል ለሁሉም አይደለም የሚሰራው። መሰለሽ ይሄ አባባል ጃኒ ተፈታች እንዲያጣሩ ምን አልሽኝ አቡዬ? ታታስቀይሽ ይሄ ነገር የሚሰራው ኧረ አይደለም ማለት ነው። ፍሬንድ ላይ ነው። እናንተ ቤስት ፍሬንድ አይደላችሁም። ጀስት እሱን ነው እኮ የምልሽ። ቤስት ፍሬንድ ላይ አይ ትንሽ ቤተሰብ ላይ ምናምን ገብታለች። ኦኬ ይቅርታ አደርጋለሁ ግን ተመልሶ ጓደኛዬ እንዲሆን አልፈቅድለትም። አይ ቤተሰብ ላይ ገብታለች። እናቴ ምናምን ነክታለች እና ለዛ ነው አብዬ ይቅር ለዛ ይቅርታ ጠይቃለች። ከዛ ጓደኛ እኮ አትሆኑም። በቃ ወይ ይቅርታ መፈታታት ብቻ ላይ መከባበር ብቻ ላይክ ከአንድ ሰው ጋር ተጣልተሽ ታረቅሽ ማለት ጓደኛ ሆንሽ ማለት አይደለም። ስፔሳችሁ እንዳለ ሆኖ ተራርቃችሁ በቃ ብሎ ማንንም አይናገርም ማለት ነው። ሀቡ ገሎሽ ሄደ ሰው ሊቀብርሽ ነው የሚመለሰው ብያት መከራዬን ታበላኛለች። የሆነ ነገር ስላት ይልሽ ማለት ነው። እኔ አሁን ማነው ጥፋተኛ ብዬ ብጠይቅ ሁሉም ሰዎች ይናገራሉ። ገባሽ? ምክንያቱም እኔ ጥያቄ ወጥቼም አልተሳደብኩኝም። ምን ማለት ውስጥ ላይ የተሰማኝን ቅሬታ በየትኛውም መንገድ ይሁን ገልጫለሁኝ። የተመለሰልኝ መልስ አለ። በቃ ከዛ በኋላ ግን ኮመንት ላይ የአሽሙር ስድቦች ሳይ በቃ አያስፈልግም። ገባሽ? ክፉም ደግ መነጋገር የለብኝም ብዬ ብሎክ አድርጌያለሁ። ቤት ተከፍቶ የሁላ ስድብ በዛ ልክ የሚያሰድብ ምንም ነገር አልመጣም። ሰድቤያት ቢሆን ወጥቼ ክፉ ተናግሬያት ቢሆን ብትሰድበኝ ችግር የለብኝም። እኩል እንደ ያለሽ ወጥቼ ያልሰደብኳት ሰው ግን ወጥታ የሁላ ስድብ ቤተሰቦች ሁሉ አልቀሩም። አቡ ማርያም ቤተሰቦች ሁሉ አልቀሩም። እንዲህ ዝርዝሩ ዘገባ ይሄ ብል ደስ ይለኛል እና አያስፈልግም ብዬ ነው አቡ ይቅር። እሷም ያው ስኪልዋን አስጨርሳለሁ ብላለች። ስኪልን ጨርሼ በእሷ ሪከርድ ከቲክቶክ ከጠፋው ስኪልው ሪከርድ ታድርግ ትፖስት፣ ምንም ችግር የለውም። ምንም የሚያነቃቃ የለም እኮ። አሁን አንቺ ትልቅ ልብ ስላለሽ ቤታዬ ይቅርታ ታደርጊላትና ሰላም ቤተሰቦች ቤታልተዋላ ቤተሰቦችን ስለነካች ቅርብኛ ብዬዛው እንደሷ እኔ ስሟንም አንስቼም አላቅ። አባቴ ሙት አላነሳም። ምን ብዬ የማልኩ ሰው ነኝ፣ አላነሳም። እንደፈለገ የተፖስት በቅርብ ርቀት የሚባል ነገር አለ አይደለ? እንደፈለገች የፈለገችውን አድርጋ ዘቅዝቃም አስቀያሚ አድርጋ ምንም አድርጋም አሽቃጥ እንደፈለገች አድርጋ ትፖስት። እኔ ምንም ጎዳው የለም። ከዛ በላይ የሚወደኝን የሚያከብረኝን ህዝብ ያለው በጣም ብዙ የሚወዱ ልጆች አሉ። የኔ ውድቀት የማይመኙ እነሱን እያየው መሄድ ነው። ያንን ነው እኔ የህዝቡን ጥያቄ ነው እንጂ ወዳንቺ እኔ በጣም መስመር እጠብቃለሁ። በጣም ሰው አከብራለሁ። ሰውን ያለ ፍላጎቱ ምንም ነገር ሁሉንታ ይዞት እንዲያደርግ ማንም ሰው አልፈልግም። ማንንም ሰው መጫን አልፈልግም። ገባሽ? ለዛ ነፃነትሽን አከብራለሁ እና አንቺ ስሜትሽ እሺ ካላለ ልብሽ ካልፈቀደው ለማንም ሰው ብለሽ እንድታደርጊ አልፈልግም። ከልብሽ ደስ ሳይልሽ ለይሉኝታ ብለሽ ሳታምኝበት በፍጹም እንዲሆን አልፈልግም። ካላመንሽበት ይቅር እና ግን ቅድም ኩኝ ያለችው ግን ገለሽ ሄደ ሰው ሊቀብርሽ ነው የሚመለሰው። ለቤስት ፍሬንድ ነው የሚሆነው። ዝም ብለሽ ለሁሉም አትጠቀሚ። ኧረ ለሁሉም ነው የምጠቀመው። አንድ ሰው እኔም እኮ ሀቡሽ እኮ ነው ያልኳት። እኔ ዝም በይ አንቺ። ቆይ አትሞጣሞጭ። እኔ አሁን ለምሳሌ ሀቡዬ ማለት ነው እኔ አሁን ከሰው ጋር ስትጣይ ቀን እሰጥሻለሁ። የዛን ሰው ባህሪያ ያለው እኔ አሁን ብሎክ አረኩሽ ማለት ወይ ምናልባት ብሎክ ያን ሰው ሳረገው ተመልሼም ልታረቀው እችላለሁ። ንዴቴ ሲበርድልኝ ምናምን ከብሎክ ላወጣው እችላለሁ። ብዙ ልጆች አሁን ከብሎክ ያወጣቸው አለ። ልክ ተጣልቻቸው ከተጣላችን ብሎ ብሎክ አረገችን ብሎ ጸጥ ብሎ የራሳቸውን ህይወት ሲኖሩ ተረጋግቼ ምናምን ከብሎክ አውጥቻቸው በራሴ መንገድ ወይ ቅርታ ጠይቃቸዋለሁ ወይም ደግሞ ማወራቸው ሰዎች አሉ። ነገሮች የሚያስወሩ ነገሮች አሉ። ግን አንድ ቀን ብሎክ ስላደረኩ ብቻ ተወጥቶ ያ ሁላ ስድብ ሀቢባ እግዚአብሔርን ለካ ሰዎችን ላይክ በዚህ ሰዓት ነው የምታውቂያቸው። በተጣላሻቸው በራቅሻቸው ሰዓት ነው እንዴ የምታውቂያቸው? ማለት ይሄ ሁሉ ለኔ ይገባኛል እንደ እስክል ድረስ ነው። ገባሽ? የተሰደብኩት ስድብ ሪካርዱን ልቅልሻለሁ። ያልተሰደብኩት አይነት ስድብ የለም ሀቡ።
እና እኔ አንድን ሰው ወዳለሁ አከብረሃለሁ ስል ስፖስት ወይ ሳደንቅ የነበረው ወይ ስወደው ጥሩ ከውስጥ ሳወራ የነበረውን ሰው ወጥቼ በዛ ልክ አላዋርድም። በቃ ብሎክ ካደረገኝ እኔም ብሎክ አድርጌ ራሴን ህይወት ነው የምቀጥለው። ገባሽ አቡዬ? ግን ለሚያልፍ ነገር ግን የሚያልፍ ቃል መጠቀም ጥሩ አይደለም። ላይክ ቃላቶቹ የምትሰሚያቸው ጥላቻም ከዚህ በፊት ነበራት ነው ብለሽ የምታስቢ ይሄ በቃ ጠላት እኔን ለመጣል የሚጠቀሙበትን ወርዶች እንዳለ ነው ስትጠቀምና ላይ ብለሽ ስትሳደብ የነበረው አቡዬ። ያ ነው ገባሽ አይደል? በቃ እኔ እንዳለ እንትን እንዳለ አርገኝ እና አመሰግናለሁ። ብቻ ለማንኛውም አንዳንዱ ሰውን የሰውን ማንነት ለማወቅ ወይም የሰውን ለምሳሌ እኔ ብሎክ ባደርግሽ ብቻ ስታይ የለህም መጀመሪያ የምትፈልጊ ከሆነ እኔ ኢንስታግራም ላይ እናወራለን እና ቴሌግራም ላይ እናወራለን ትጠይቂኛለሽ። አሁን ምን አጥፍቼ ነው ብሎክ ያልሽኝ? የምትፈልጊ ከሆነ ማትፈልጊ ከሆነ የራሷ ጉዳይ ብለሽ ላሽ ብለሽ ወጥተሽ ትቀጥያለሽ አይደል? አዎ እኔ እንደዛ ነው። ቦታ ካለኝ ላንቺ የምፈልግሽ ከሆነ አሁን እኮ የተቸገርነው እኮ አቡዬ አሁን እኔ ብሎክ ሳረጋቸው ከእንትና ጋር ስለተቀመጥኩ ብሎክ አረገችኝ ይሻል ነው። ዝም ብዬ ከመሬት ተነስቼ ከሀቡ አሁን ከኔ ጋር ሀቢባ ከተጣላች ከሀቡ ጋር ስለተቀመጠች ብቻ ብዬ አልቦልክሽም። እንደዛ አይደለም ሁኔታሽ ናል። እንዴ እኔ እኮ ሶሻል ሚዲያ እጠቀማለሁ። ቲክቶክ ላይ ነው የምውለው። ኮመንትሽን አየዋለሁ ሀቢባ አንቺ ቤት ቁጭ ብለሽ ቁጭ ብዬ አንቺ እኔና ሀቢባ ፎሎ እንደራረጋለን አይደል? እናወራለን፣ እንስቃለን፣ እንተዋወቃለን። አንቺ ቤት ግን ቁጭ ወይ እንደዚህ በጌምም በምንም ቁጭ ተደርጎ ሴት ልጅ በመነካት በንለባል ልክ እያወቅሽኝ እቺ ግም እቺ ብስብስ ምን እየተባልኩ እየተሰደው ጸጥ ብለሽ ቁጭ ብለሽ ማየትሽ ራሱ አንደኛ መቀበልሽ ነው። ገብቶሻል? ያ ተስማምቻለሁ ብዬ እና ያው ለአንድ ሰው ካልፈለገ ከኔ ጋር ሰላም አይነሽ። እኔ አሁን ከኔ ጋር ሰላም የሆነ ሰው ካለ በሉ እናንተ ይመቻችሁ፣ እኔ ከኔ ጋር ምንም ችግር የለውም ብዬ ወይ በዘዴ አድርጌ እወጣለሁ። እነሱ የራሳቸውን እንትን ይበሉ፣ ካልተጣላው ማለት ነው ካከበርኩሽ። ግን ቁጭ ብለው ስሰደብ ቁጭ ብለው አይናቸውን ቁልጭ ብለው አይተው ምናምን አሽሟጣው ከዛ ብሎክ ሳረጋቸው ከነዛ ሰዎች ጋር ስለተቀመጥን ተቦለክን ነው አይደለም አቢባ። እኔ ስሰደብ ያን ያህል ስዋረድ ቁጭ ብለው እያዩ ናቸው፣ ፎሎዎቼ ናቸው፣ ይስቃሉ፣ ያወራሉ። ጠፋሽ ናፈቅሽኝ የሚባሉ ሰው የምትባይ ሰው አስመሳይ ናቸው። ያንን ነው ማልፈልገው አቡ ገባሽ? ኮመንትም ላይ ደግሞ አያለው። አሁን ኮመንት ላይ እኔ ጋር መጥቶ ቢታይ የጠፋሽ እኔ ማሪዱና በዛ ጋር ደግሞ ሄደው ደግሞ ኮመንት ላይ ሲያሾምሩ አያቸዋለሁ። ስለዚህ ምንም አልናገርም ብሎ ካረጋቸዋለሁ። በቃ ሀቢባ ማምላክ እንደዛ ነው ማረገው። በቃ ሳረጋቸው በሰው ተደረግን ከሰው ጋር ታይተን በቃ እኔ ቀድሜ ብሎክ ነው ማረግሽ አቡ። ያንቺንም ማየት አልፈልግም፣ ክፉም ነገር መናገር ያው ዲቦራ አለች። እኔ አንድ ክፉ ነገር ወጥቼ አልተሳደብኩኝ ከመጀመሪያው ቀን ውጪ ማለት ነው። የመጀመሪያው ቀን ላይ አንድ ሁለት ተባባልን፣ ገስት ላይ ተጨቃጨቅን፣ ሳሪ መጣች ምናምን። ከዛ እኔ ስሟን አላነሳውም። የምትሳደበውን ስድብ እኔ ባሳየሽ በስማ ኤኒዌይስ ግን አንዴ አልፏል። ኢትስ ኦኬ። እኔ እንደውም አሁን እናስታውሷት እንጂ ማምላክ ረስቻታል። ሮች ኮመንቱ በጣም ብዙ ስለነበረ ኢግኖር ማድረግ አልቻልኩም። ለዛ ነው የጠየቅኩሽ። እና ደግሞ ታይምም ያስፈልገዋል የሰው ልጅ ደጋግሞ እንትን ይሉሻል አቡዬ ላይ ይሄ ምንድነው? ዲቦራ የአማርኛ ቃል ምን ነበረ? ዲቦ በእናትሽ አስታውሽ። በእንግሊዝኛ ይሄ የሆነ ሰው አንድ ቀን ትወድቅ ያለሽ ከፍ ትያለሽ፣ አንድ ቀን ትወድቅ ጊዜ ይጥላል ጊዜ ያነሳል። ጊዜ ይጥላል ጊዜ ያነሳል። እንዴ ጠብቂት፣ መውደቅሽ አይቀርም። እንደዚህ ምን ሰው ጋር እንዴት ነው ሀቢባ አብረሽ እንትን የምትይው? ጠብቂ ላይክ ትወድቅ ያለሽ እንዴ ማለት ምንድነው መውደቅ ማለት? አሁን ለምሳሌ ጊዜ ይሻልፋል። በቃ ዛሬ ሰው ወደደሽ፣ ዛሬ ፎሎ አግኝሽ፣ ነገ ፎሎሽ ይመታል፣ ነገ ሰው ይጠላሻል፣ ይገለበጥብሻል፣ ፎሎሽ ይጠፋል፣ ላይክሽ ይጠፋል። እግዚአብሔር አይጥላኝ እንጂ አቡዬ ዘጋ። ቆይ አካውንትሽ ቢዘጋ ኢዚት ዩር ላይፍ ኢዚት ኦክሲጅን ነው። አዲስ አካውንት ከፍተሽ ትመጫለሽ። ፎሎሽ ቢቀንስ ምንድነው? የፈለገ ይውደድሽ፣ የፈለገ አንቺ ነጋዴ ነሽ፣ ለንግድ ነው የምትፈልጊው ቲክቶክን። አንቺ እኮ ፈታ ዘና ልትይ ነው ቲክቶክ ላይ የምትመጪው አይደል? ያ ትክክል። እና ለቅ እንደዛ ሲል ታዝኛለሽ፣ ይከፋሻል። ለምን ገባሽ? ለምን በዚህ ልክ እንዴ? ለምን የኔን ቅድሚያ እንትን ከማለት እሷ ትወድቃለች ከተባለ ምናነሳታል። ያ ነገር ነው ያለውና አቡዬ ብዙም ትልቅ ነገር አይደለም። እንደ ትልቅ ነገር ሁሉም ሰው ስለሚባል ነው ልጅ የሰው ልጅ ወደቀ የሚባለው አንደኛ ሲሰርቅ፣ ትዳሩ ላይ ሲማግጥ፣ ሰው ፊት ጥሩ መስሎ ከኋላ ግን ሌላ አጸያፊ ነገር የሚያደርግ ሰው
ነው እንጂ ፎሎ መጣ ቀረ ምንድነው? እሱ መጀመሪያም እኮ ነው ሲፈጠር እኮ ብቻዬን ነው የተፈጠርኩት። ከሰው ጋር ተከብቤ አይደለም የተፈጠርኩት። አንድ ሁለተኛ ነገር ደግሞ ጊዜ ቢያልፍም ምንም ችግር እኔ ሰው ኖሮኝም አይቼዋለሁ አቡዬ፣ ሰው ሳያየኝም አይቼዋለሁ ምናምን። ነገር ግን አንዳንዴ በቃ ለምን ይሄን ያህል አሁን ሀቡ እንዲህ ብለሽ አይደብርሽም? ጊዜ ይጠልሻል፣ ጊዜ ያነሳሻል፣ ጊዜሽ ይጠፋል፣ የምትመቻለሽ ምናምን። ለምን ያን ያክል ርቀት አስኬድ? ያ ነው እኔ አንዳንድ ቃላቶች እንጂ እንዴ የሰው ጥላቻም እንደዚህ የለብኝም። እና አንቺም ያው ወደ አንቺም እንዳይዞሩ ተይው፣ ሌላ ወሬ እንጫወት ምናምን። እሱ ኦኬ አቡዬ። በጣም ያሳዝናል። ቲክቶክ ላይ በጣም ብዙ ሰዎች እንደሚወዱሽ አክት አድርገው በየኮመንቱ ነው ያለው፣ ግን ምንም አልማ ይላል። አቡዬ እሱን እኮ ነው የምልሽ እኮ እንደሚወዱሽ ቤት መጣው አቡዬ ምናምን የሚሉ የሚወዱኝ፣ ግን እኔ የምሰደብበት ቤት ሄደው ጊፍት የሚሰጡ ኮሜንት የሚሰጡ ስክሪን ሪከርድ አድርገው ድሮኖች ልኩልኝ ተመልከቱ በላይ አየሻት አይደለ? አንቺ መጣ እንዲያለች በዚህ ጋር አንዲሻለን እንድትነቂ ነው አንቺ ስለማታይ ስለማትዞሪ እንድታውቂው ብለን ነው ይሉኛል። ለምን ሌላ ቦታ ነው የምታማበት ቦታ ላይ ገስት ላይ እኔ የምሰደብበት ቦታ ላይ ገስት ላይ አብረው የሚያሽቃብጡ ሰዎች እቤት ይመጣው ደግሞ ገስት ገብተው ደግሞ እሺ ሩሩ ሲሉኝ እኔ አምናለሁ። ምክንያቱም ስለማላይ አልኩሽ። አሁን ለምሳሌ እኔ በረጁ ላስረዳሽ። አሁን ረጁ የእሷ ጓደኛ ናት አይደለ? ማለት ይግባባሉ፣ ጓደኛ ናት። እኔ አሁን እሷ ሙልጭ አርጌ ስሰድባት ረጁ እዚህ ጋር ተቀምጣለች አይደል? ከዛት ብላ ተቀምጣ፣ ይሄ ራሱ አንድ መቀበሏን የሚያሳየው ካረኩ ነው። አሁን ይሄ ስድብ ስላልሆነ እስቲ ማስታረቅ ነገር ስለሆነ የተሰማኝን ስሜት ነው እንጂ የምናገረው። እኔ እዚህ ጋር እየተሳደብኩ ቢሆን ረጁ ጸጥ ብላ ከተቀመጠች ይሄንን አግባብ ነው ብላ ተቀብላለች ብዬ ነው የማስበው። እኔ አንድ ሰው እየተሰደበ ከሆነ የተጣላሁት ከሆነ ምን አገባኝ? ገባሽ? ባልሳደብም ዝም ብዬ እቀምጣለሁ። ያ ሰው ጋር ተጣልቻለሁ። ካልተጣላሁሽ ግን ሆነ አይ ኧረ ይሄ ትክክል አይደለም ኧረ ተው ምናምን እላለሁ። ካልቻልኩ ደግሞ ቀስ ብዬ ሹልክ ብዬ እወጣለሁ። እሺ በአሽሙሩ ነው። አሽሙሩ ካልገባሽስ ለምሳሌ የሆነ ሰው እሱ አለ እሱ አለ። አሁን አንድ ጊዜ የሆነ ነገር አጋጥሞኛል ማለት ነው። የሆነ ሰው ቤት ላይ ተለጥፌ ተቀምጬልሽ አቡ የሆነ ሰው በአሽሙር ይላል። እኔ ደግሞ ማምላክን አልገባኝ። ከዛ አንቺ ነይ ውጪ፣ ይሄንን እኮ ሰው ነው የሚሉት በቴሌግራም ማለት ነው። ይሄን ሰው ነው እኮ ምን አገናኘው ከዚህ ሰው ጋር ይሄ ወሬ? ይሄን ሰው ነው የሚሉት። ቀስ ብለሽ ሁልኩ ብለሽ ውጪ ሲሉኝ ከገስት ላይ ቀስ ብዬ እንደተደወለ አድርጌ ወጣሁ። በቃ እኔም በሆን የማደርገው እኔ የምወደው ሰው የማውቀው ሰው በሚገባኝ ቋንቋ እየተነካ ከሆነ ነቅዬ እወጣለሁ። ተውስ ማለት አለ እኮ ተው እንዴ! ተው ማለት የምችል ከሆነ እችላለሁ፣ ግን መብት የለኝም። ተው ማለት ቤቷ ነው ከፍታ፣ እኔ ነኝ ገዝቷ ላይ የሄድኩትኝ። ቤቷ ከፍታ እየተሳደበች ነው፣ እኔ ነቅዬ እወጣለሁ። አልተስማማሁም፣ አልተቀበልኩም እዚህ ነገር ላይ ለመካፈል ማለት ነው። ገባሻ? ተው ማለት የምችል ከሆነ ተው ስላት እኔንስ ብትሰድበኝ ተሰድቤ ስድቤን ጠጥቼ እወጣለሁ አይደል? እወጣለሁኝ። በቃ አልተስማማውም በዚህ ግን አብረሽ ሆነሽ ግን አንቺ ያንን ጉዳይ አልሰማሽም። ለምሳሌ አልሰማሽም፣ ሁለታቸው መጣላታቸውን አልሰማሽም። አንቺ ገዝቷ ላይ ሆነሽ እሷ በአሽሙር ያቺን እየነካች ነው። ያቺ ደግሞ አንቺ ገዝት ላይ መኖርሽን ሪከርዱን አይታ እንደተስማማሽ አብረሽ እንዳማሻት ወይ ብትቆጥሮ ትችላለች። አንቺ ግን በዲቦራ ልንገርሽ ማለት ነው። የሆነች ዲቦራን ስሟን አልጠቅስ ምናምን የሆነ ሰው ጋር ተጣልታለች ዲቦራ እና እኔ የመጀመሪያ ፓርቷን የሰማት የመጀመሪያ ማለት ነው። ረጅም ነው ቪዲዮ እና የመጀመሪያውን አባባሏን አሳቀኝና ሪፖስት አረኩልሽኝ። ለካ ዲቦራ ናት የምትሰደበው። አሽሙሩ አልገባሽም ነበር? ኖ አይደለም። ልጅቷ መጀመሪያ ስትጀምር ሌላ ወሬ ነው እያወራች የነበረው ማለት ነው። ከዛ እሱን ጀመረችና ለካ መሀል ላይ ወይዘሮ ዲቦራን ነው ለካ የምትረግጥልሽ። እኔ ደግሞ አላወኩም። ሪፖስት መጣቻ ዲቦራ ሼር አረገች። ሰው ሼር አረገልኝ። ኮመንት ላይ ሁሉ ቤታ ናት ሪፖስት ያደረገችው አብዳ ነው ምናምን። ከዛ አሳልፌ ሰማልሻለሁ ለካ ወይዘሮ ዲቦራ ናት የምትቀጠቀጠው። እኔ አላወኩም። ገባሽ አይደል አቡ? እንደዚህ አይነት ነገር እኮ የሚያጋጥሙሽ ነገሮች አሉ ሳታስቢያቸው። ግን አውቃሽ ግን አይነሽ እያየ ገስት ከፍተሽ ቪዲዮ ከፍተሽ እያየሻቸው ግን አልሰማው። አቤ ከባድ ነው። ወይ በጌም ቁጭዎች ቁልጭ እያልሽ እየተሰደብሽ ይሄ ከባድ ነው። አንዳንዴ አሽሙር ሆኖ ሳይገባሽ ጉዳዩን አሁን አንቺ ልክ እንደ ሳታይ ሪፖስት እንዳረግሽው እኔና መሲ አበሻ ማጋጥሞናል። መሲ አበሻ እኔ የተሰደብኩበትን ቪዲዮ ሪፖስት አድርጋ ግን እሱ አይደለች ልጇ ስልኳን ይዞት አድርጎት አሉ መሲ ሀቢባ የተሰደበችበትን ቪዲዮ ሪፖስት አደረገች አሉ።
ከዛ እኛ አልሰማንም። ለቀን 3 ቀን ሆኖ በሶስተኛው ቀን እኛ ጋር ጉዳዩ ይደርሰውና እኔና መሲ ያወራልታል አልኩሽ እኮ አንዳንዴ ያጋጥምሻል። ማርያምን አንዳንዴ ያጋጥምሻል። አቡ ላይክ ሰዎች ሲያወሩ በቃ የሆነ ቤትም ስላንቺ እያወሩ እኔ አልገባኝም ነበር። ስማ አልጠቅስም ደግሞ ሄዳችሁ እንትን እንዳትሉ ባለፈው እዚህ ቤት ሃይማኖት ብሔር አይጋ ከዛ አቡን እኮ ነው ሲሪ በሆነ ጉዳይ በሊቢያ ምናምን ጉዳይ ወይ ጉድ ብዬ ሸርተት ብዬ ወረድኩኝ። እንዴ በማላውቀው አላውቅማ። ታዲያ ደግሞ አንዳንድ ሰው እንዳታውቂ አድርጉ ግራ ይገማል። ስለማን ነው የምታወራው? ያለስ ገባሽ አድርገው ያወሩና ኮመንት ላይ ራሱ ማንን ነው ተመልካች እንኳን ሳይገባው የሚሰማበት ጊዜ አለ። ማንን ነው? አዎ ህዝቡ ጋይስ ማንን ነው? አሁን ግን ሀቡ ከአንቺ እኔ አንድ ትምህርት ላይ እንዴት ነው ሀቢባውን ማለት ነው ሰው ሰድቦሽ ባላየ ታልፊያለሽ። ታውቂዋለሽ እኮ እየሰደቡሽ ነው። ባላየ ምናምን ታልፊዋለሽ ምናምን እንዴት ነው? ከዛ መተው ሰላምም ሲሉሽ ደህና ነኝ እንዴት ነው ሀቡ የሚያስችል አንቺ እኔ ቦል ማለት አንቺ በቃ ንፍጣም ነው ውጪ። ባለፈው ስትሰድቢ ስታሽቃብጭ አልነበረም? ግን ጊዜ ላይ ከነ እንትን ትሰጫቸዋለሽ እድል። እንዴት ነው የሚያስችልሽ ሀቡ የተሰደብሽ እያወቅሽው? አዝንለታለሁ ለዛ ሰው ምክንያቱም ምንም ይሳልፍ እኔ ጋር እየመጣ ቢሆን ይዘንድ በውስጡ ወድሰው አይ እናቴ በጣም ወድሻለሁ። Thank you my love. I love you so much. አማርኛ እየተለማመደች ነው። ብራቮ I'm so proud of you. I don't know ማሚ እና ማለት ነው አንድ ሰው አንቺ ስለበለጥቱ ቀንቶ በህይወቱ ደስተኛ ስላልሆነ ነው የሚጠላሽ እንጂ ምንም ሳታደርጊ እንደው አንድ ሰው ያለ ምክንያት አንድ ሰው ከጠላ ምንድን ነው ብለሽ ታስቢያለሽ? ያ ሰው ስለበለጠው በሆነ ነገር ብቻ በልጦታል። በሀብት ባይበልጠው፣ በቁንጅና ባይበልጠው፣ በእውቀት ባይበልጠው በደስታ በልጦታል። በቃ ከሱ የበለጠ ደስተኛ ስለሆንሽ ብቻ እሱም በህይወት አለ። በህይወት ስላለሽ ነው የሚቀናብኝ እንዳትይ። እሱም በህይወት አለ እኮ ጤነኛ ስለሆንኩ ነው የሚቀናብኝ እንዳትይ። እሱም ጤነኛ ይሆናል። ጤነኛ ሆኖ ደስተኛ ኢንቴግሪቲ ያለበት የስ አንቺ ደስተኛ ስለሆንሽ ብቻ በሀብት በልጦሽ፣ በእውቀት በልጦሽ፣ በመልክ በልጦሽ ግን በደስታ ብቻ ስለበለጥሽ ይጠላሻል። በቃ ለምን ደስተኛ ሆንሽ? ለምን ሳቅ? ከዛ ምን ይሄድና የሆነ ቦታ በዛ ነው ንዴቱን የሚያበርደው ቅናቱን የሚወጣለት አንቺን ሲያማ አንቺን ሲሰድብ ነው። አንቺ የምትታሚበት አንቺ የምትስበት ቦታ ሄዶ ጊፍት በደስታ አንጀቱን ቅቤ እያጠጣ አንቺ ስትደቢ እያለ ደስ እያለው ያበርደው ገባሽ? ስለዚህ ያሳዝነኛል ያ ሰው። እኔ ያዝንለታለሁ። ቢዚ የሚሆንበት ነገር የሚደሰትበት ህይወት የለውም። ምን ላርግ ዛሬ ነገር በምን የሚለው ነገር የለውም።